ፈተኛ ክፍል ውስጥ ከገባችሁ በኋላ ባነበባችሁት ነገር ሳይሆን የምትተማመኑት በያዛችሁት ነገር ነው። ኦኬ ስልኬም አለኝ አጤራም ይዣለሁ፣ ስለዚህ በቃ በዛ ሰራለሁ ብላችሁ ትገቡና ያነበባችሁትን በሙሉ ትረሱታላችሁ ማለት ነው። ስትማሪው ምን አይነት የፈተና አወጣጥ መንገዶችን ይጠቀማል? ዳይሬክትሊ ከዶክመንቱ ወይም ደግሞ ከማቴሪያሉ ነው የሚያወጣው ወይስ ደግሞ ኮንሰፕቹዋል ጥያቄዎችን የሚያወጣው የሚለውን ኢንፎርሜሽን ሲደርስ ሙዳችሁ የሚመጣ አለና እንዴት አድርጋችሁ በአንድ ቀን ውስጥ ለፈተና መዘጋጀት እንደምትችሉ በዚህ ቪዲዮ አስረዳችኋለሁ ማለት ነው። እንግዲህ እኔ እዚህ ግቢ ውስጥ ወደ 3 አመት አካባቢ ሆኖኛል። አሁን የመጨረሻው አመት ላይ ነው የምገኘው። ተመራቂ ተማሪ ነኝ። እዚህ ግቢ ስማረም ኦልሞስት ወደ 3.7 አካባቢ ሲጂፒኤ አለኝ። ያው ለፈተና ደግሞ የምዘጋጀው በጣም ፈተናው በሚደርስበት ሰዓት ከአንድ ቀን ወይም ከሁለት ቀን በፊት ነው ማለት ነው። የተለያዩ ቢዝነሶችን እሰራለሁ። ዩቲዩብ አለ፣ የተለያዩ ቴሌግራም ላይ የምሰራቸው ቢዝነሶች አሉ። ነገር ግን ከነዛ ጋር አንድ ላይ ያካሄድኩኝ ውጤታማ ሆናለሁና እኔ የምጠቀማቸውን እያንዳንዱን ታክቲኮች ስቴፕ ባይ ስቴፕ ነግራችኋለሁ ማለት ነው። ኢንትራንስ ተፈታኞች ልትሆኑ ትችላላችሁ፣ ሪሚዲያል ተማሪዎች ልትሆኑ ትችላላችሁ፣ በዩኒቨርሲቲ ውስጥ የተለያየ ኮርሶች እየወሰዳችሁ ያላችሁም ተማሪዎች ልትሆኑ ትችላላችሁ። የትኛውንም ፈተና በአንድ ቀን ውስጥ በተለያየ ምክንያት ያላነበባችሁትን ፈተና እንዴት አድርጋችሁ ውጤታማ እንደምትሆኑ በዚህ ቪዲዮ እነግራችኋለሁ ማለት ነው። ሁሌ እንደምለው እናንተን ስለማይጎዳ እኔን ግን ስለሚጠቅመኝ ቪዲዮውን ላይክ በማድረግ ጀምሩት ማለት ነው። ወደ ጉዳዩ እንገባለን። በአንድ ቀን ውስጥ ፈተና ለመዘጋጀት በሶስት አይነት መንገድ የዝግጅታችን ሁኔታ ከፋፍለን እናያለን ማለት ነው። የመጀመሪያው ንባብ ከመግባታችን በፊት ሲሆን፣ ሁለተኛው ደግሞ እያነበብን፣ ሶስተኛው ደግሞ መፈተኛ ክፍል ውስጥ የማድረግ ያሉብንን ነጥቦች ነው መነግራችሁ ማለት ነው። የመጀመሪያው ኢንፎርሜሽን ነው። በተለይ ስለ ሁለት ነገሮች በጣም ኢንፎርሜሽን ሊኖረን ይገባል። የመጀመሪያው ስለ ኤግዛሙ ነው። ትምህርቱ ምን ሊያስተላልፍ ነው የፈለገው፣ ምን ያህል ቻፕተሮች በውስጡ ይኖራሉ የሚሉትን ኢንፎርሜሽኖች መጀመሪያ ማጣራት ነው። ሁለተኛው ደግሞ አስተማሪው ምን አይነት የፈተና አወጣጥ መንገዶችን ይጠቀማል። ዳይሬክትሊ ከዶክመንቱ ወይም ደግሞ ከማቴሪያሉ ነው የሚያወጣው ወይስ ደግሞ ኮንሰፕቹዋል ጥያቄዎችን የሚያወጣው የሚለውን ኢንፎርሜሽን መጀመሪያ መሰብሰብ አለባችሁ። ፕላስ ደግሞ ፈተና መጨረሻ ላይ ሲያርም አያያዙ ምን ይመስላል የሚለው ለምሳሌ አንዳንድ ተማሪዎች ይሄ ሾርት አንሰር መጨረሻ ላይ ያለውን ሾርት አንሰር ዝም ብሎ ብቻ አንድ ሰው ስለጻፈ ብቻ ቼክ ሳያደርጉ የሚያርሙ አሉ። አንዳንዶቹ ደግሞ በጣም አይተው ምንም ያክል እንኳን ብጽፉ በደንብ ነጥብ የማይሰጣችሁ ሊኖሩ ይችላሉ ማለት ነው። አስተማሪው ምን አይነት መንገድ ነው የሚጠቀመው የሚለውን አምና ካለፉት ተማሪዎች ሊሆን ይችላል ከተለያዩ ሰዎች በአጭር ጊዜ ውስጥ ኢንፎርሜሽን ታጣራላችሁ ማለት ነው። ሌላው ነገር ምንድነው? ቹዝ ዘ ራይት ዶክመንት ነው። እናንተ የምታነቡት የተለያየ ማቴሪያል ሊሆን ይችላል። ነገር ግን አሁን ብዙ ጊዜ ተማሪዎች ሲቸገሩ የምናየው ምንድነው? ፒዲኤፉንም ፓወርፖይንትንም ሁሉንም አንድ ላይ ያነቡና ጭንቅላታቸው ላይ የሆነ ቬግ የሆነ ነገር ይፈጠራል ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ነገር ምንድነው? አንድ ጥርት ያለ ለፈተናው ቤዝ ይሆናል ብላችሁ የምታስቡትን ማቴሪያል መጀመሪያ ምረጡ ማለት ነው። ፒዲኤፍ ከሆነ ፒዲኤፍ፣ ፓወርፖይንት ከሆነ ፓወርፖይንት ማለት ነው መምረጥ ያለባችሁ። በሶፍት ኮፒ ከሆነ በሶፍት ኮፒ፣ በሃርድ ኮፒ ከሆነ በሃርድ ኮፒ፣ ሁለቱን ለይታችሁ ማወቅ አለባችሁ። አንዳንድ ጊዜ ደግሞ ቱቶሪያል መውሰድ ያለብን ትምህርቶች ሊኖሩ ይችላሉ። ጀስት ሪዲንግ ብቻ ነው ወይስ ቱቶሪያል መውሰድ አለብኝ የሚለውን መጀመሪያ ለይታችሁ ማወቅ አለባችሁ። ቱቶሪያል ያው በዚህ በአጭር ጊዜ ስለምትዘጋጁ ዝግጅት ቱቶሪያል ሪኮመንድ አይደረግም ቢኮዝ ታይም ቴክ ስለሆነ። ነገር ግን ግዴታ መረዳት ያለባችሁ ሀሳብ ከሆነ እቺን ደቂቃ ያክል ቱቶሪያል ያሉ የሚለውን መጀመሪያ ታዘጋጅ። ስለዚህ the right document the right way መጀመሪያ መምረጥ አለባችሁ። ከኢንፎርሜሽን ቀጥሎ ያለው ነገር ይሄ ነው ማለት ነው። አሁን ይሄ ከንባብ በፊት የምናደርጋቸው ነገሮች። አሁን ደግሞ ዶክመንታችንን ገልጠን ወደ ንባብ ስንገባ ማድረግ ያለብንን ነገር እነግራችኋለሁ ማለት ነው። ትምህርቱ ሊያስተላልፈው የሚፈልገውን መልእክት መጀመሪያ መረዳት ነው። ሁለተኛ ደግሞ አውትላይኑንና ኦብጀክቲቭን በደንብ መጀመሪያ ላይ ማየት አለባችሁ ማለት ነው። ከዛ ስኪሚንግ ነው። ስኪሚንግ ማለት ምን ማለት ነው? በጣም ፈጠን ባለ መልኩ ምን እንደሚያወራ በንባብ መረዳት ማለት ነው። በተለይ ደግሞ ስኪም ካደረጋችሁ በኋላ ሰመሪዎችን የምታዩ ከሆነ ስለዛ ቻፕተር ያላችሁ ሂንት አሁን ጥሩ ይሆናል ማለት። ከዚህ በኋላ የምታደርጉት እነግራችኋለሁ። እኔ ቀጥታ ነገ ፋይናል ሊኖረኝ ይችላል ወይ ሞዴል ሊሆን ይችላል፣ ሚድ ኤግዛም ሊሆን ይችላል። ቅድም የነገርኳችሁን ስቴፖች ካለፍኩ በኋላ የሚያደርገው እነግራችኋለሁ ማለት። በቅድሚያ የማደርገው ምንድነው? ፋይሉን ወስድና እኔ አብዛኛውን ጊዜ የምጠቀመው ወይ ፓወርፖይንት ወይ ደግሞ ፒዲኤፍ ነው። ከሁለቱ አንዱ መርጬ ነው የምጠቀመው። ቀጥታ ምን አደርጋለሁ? ፒዲኤፉን ወይም ፓወርፖይንቱን ወደ ቻት ጂፒቲ ፋይሉን ወስድና ጥያቄዎችን ጀነሬት እንዲያደርግልኝ አደርጋለሁ። ለምሳሌ 3 ቻፕተር የምፈተን ከሆነ ከእያንዳንዱ ቻፕተር 100 ጥያቄዎችን አወጣለሁ። ከዛ በኋላ ከ3 ቻፕተር 300 ጥያቄዎች ይኖሩኛል ማለት ነው። ስለዚህ ጥያቄዎቹን እያንዳንዱ እንዳሳሉ እንዴት አድርገን ከፋይል ጥያቄዎችን ማውጣት እንችላለን የሚለው ነገር ደግሞ ጥያቄ ከሆነባችሁ በዚህ የቴሌግራም ቻናል ጆይን በሉን። አፕሊኬሽኑን በቀላሉ ታገኛላችሁ። እንዴት እንደምትጠቀሙትም በዛው ታገኙታላችሁ ማለት ነው። ስለዚህ ያንን ጀነሬት ካደረኩ በኋላ ጥያቄዎቹን ገና መጀመሪያ ምንም ሳላነብ ዝም ብዬ አያቸዋለሁ ማለት ነው። ራፍሊ አጠያየቃቸውን መልሶቹን ምናምን ነገር በደንብ አያቸዋለሁ ማለት ነው። ስለዚህ እዛ ውስጥ ዋና ዋና ፖይንቶች ምን እንደሆኑ እረዳለሁ ማለት ነው። ከዛ ምንድነው ማደርገው? እገልጠውና ዲፕ ሳልገባ ዋናው ሀሳብ ዲፕ ሳልገባ በደንብ አነባለሁ ማለት ነው። ይሄ በጣም ኦቨር ዲፕ ገብቼ ከዳር እስከ ዳር ሳይሆን ማነበው ሀሳቦችን ቶፒኮችን አነባለሁ ማለት ነው። ሾርት ኖት ምናምን ነገር አልይዝም። እንደዚሁ የምረዳውን ያክል
አነበዋለሁ። ከዛ ይሄንን ካነበብኩ በኋላ አሁን ሂንቱ አለኝ፣ ስለ ትምህርቱም የተወሰነ እውቀት አለኝ ማለት ድጋሜ የቻት ጂፒቲ ጥያቄዎችን 300ንም ጥያቄ በፍጥነት እሰራለሁ ማለት ነው። በጣም ቆይታችሁ ምናምን አይደለም፣ መልሱን እያያችሁ ነው የምትሰሩት እንጂ ራሳችሁ እየመለሳችሁ ሳይሆን መልሱን ከጎን አድርጋችሁ እያመሳከራችሁ ትሰራላችሁ ማለት ነው። ይሄንን ከጨረስኩ በኋላ ብቻዬን የሆነ ቦታ ላይ ሄድና ቻፕተሩ ላይ ቮይስ ኦቨር አደርጋለሁ ማለት ነው። ፓወርፖይንቱን ከፍታለሁ፣ በራሴ ድምጽ በራሴ አረዳድ 3ቱንም ቻፕተር በፍጥነት በአንድ ሰዓት ውስጥ እጨርሰዋለሁ ማለት ነው። ይሄ ማለት እኮ እንዲህ ነው፣ ይሄ ማለት እኮ እንዲህ ነው ብዬ ከዛ ድጋሜ ማታ ላይ ያንን ቮይስ እሰማውና አድራለሁ ማለት ነው። ያነበብኩትን ነገር ምንም አረሰው ማለት ነው። ሌላው ደግሞ የአምና ጥያቄ አገኛችሁ ማለት ከ50% በላይ የፈተናውን መልስ አገኛችሁት ማለት ነው። በተለይ ዩኒቨርሲቲ ግቢ ውስጥ የምትገኙ ተማሪዎች አብዛኞቹ ጥያቄዎች የሚደገሙ ናቸው። ባይደገሙ እንኳን የጥያቄዎች ቅርጽ ተለውጦ ነው የሚመጣው። ስለዚህ የአምና ጥያቄዎችን ኢግኖር አታደርጓቸው። አብዛኛው ተማሪ ምንድነው የሚያደርገው? አንብቤ ያለው ብሎ ስለሚያስብ ፈተናዎችን ሳይሰራ ይገባል። ነገር ግን ምንም ያላነበበው ተማሪ ጥያቄ በመስራት ብቻ ሊደፍን ይችላል ማለት ነው። ስለዚህ የአምና ጥያቄዎችን በደንብ ፈልጋችሁ እስከ መጨረሻው ሳትሰሩ መፈተኛ ክላስ ውስጥ እንዳትገቡ ማለት ነው። አሁን መፈተኛ ክላስ ውስጥ ከመግባታችን በፊት ያለውን ስቴፕ በደንብ አይተናል ማለት ነው። ከዛስ ደግሞ መፈተኛ ክፍል ውስጥ ከገባን በኋላ መጠንቀቅ ያሉብን ነገሮች ምንድናቸው? አብዛኛውን ተማሪ ያነባል፣ ከዚህ በፊት የተናገርኩትን በሙሉ ስቴፑን ጨርሶ ይገባና መፈተኛ ክላስ ውስጥ በሚሰራው ስህተት ብቻ ውጤት ይወርዳል ማለት ነው። ስለዚህ መፈተኛ ክላስ ውስጥ ማድረግ ያለባችሁ ነገር ልንገራችሁ። ምንም አይነት ማቴሪያል ምናምን ነገር ይዛችሁ እንዳትገቡ። ምክንያቱም ከዚህ በኋላ ራሳችሁ ላይ ምንም አይነት ችግር መፍጠር የለባችሁ። አጤራም ሊሆን ይችላል፣ ስልክም ሊሆን ይችላል፣ የተለያዩ ነገር ይዛችሁ እንዳትገቡ። ለምን መሰላችሁ? መፈተኛ ክፍል ውስጥ ከገባችሁ በኋላ ባነበባችሁት ነገር ሳይሆን የምትተማመኑት በያዛችሁት ነገር ነው። ኦኬ ስልኬም አለኝ፣ አጤራም ይዣለሁ፣ ስለዚህ በቃ በዛ ሰራለሁ ብላችሁ ትገቡና ያነበባችሁትን በሙሉ ትረሱታላችሁ ማለት ነው። ስትቀመጡም ደግሞ የጀርባ ዲስትራክሽን ምናምን የሚሆንበት ቦታ ላይ አትቀመጡ። ስትቀመጡ ማንም ሰው ዲስተርብ የሚያደርጋችሁ ቦታ፣ ልትጠየቁም ማትችሉበት ቦታ ላይ ትቀመጣላችሁ ማለት ነው። ያኔ ፍሪ ትሆናላችሁ፣ በራሳችሁ ነው የምትሰሩት። ያነበባችሁትን የምትችሉትን የምትሰሩበት አጋጣሚ ይፈጠራል ማለት ነው። ከዛ ጥያቄውን ዳይሬክሽኑን ማንበብ ነው። አብዛኞቻችን ዳይሬክሽን ኢግኖር አድርገው ነው በቃ ትሩ ፎልስ ነው የሚለው ኦር ደግሞ ምርጫ ጥያቄዎች ነው ብለን ዝም ብለን ልናልፍ እንችላለን። ግን ዳይሬክሽን ማንበብ በጣም ወሳኝነት አለው። አንደኛ አይምሮአችን እንዲረጋጋ ያደርጋል። ሁለተኛ ደግሞ ምናልባት አስተማሪው ለየት አድርጎ ዳይሬክሽን ቢያወጣ እኛው ነን የምንሸወደው ማለት ነው። ስለዚህ በቅድሚያ የሚያደርግ ያለባችሁ ዳይሬክሽኑን ማንበብ ነው። ዳይሬክሽኑን ካነበባችሁ በኋላ በዛው ዳይሬክሽን ስር ትሩ ፎልስ ምን ያክል ነጥቦችን እንደሚይዝ፣ ምርጫ ምን ያክል ነጥቦችን እንደሚይዝ ይቀመጣል። ለምሳሌ ምርጫ ጥያቄ ከ1.5 የሚያዝ ቢሆንና እናንተ ከአንድ መስሏችሁ ዝም ብላችሁ ራፍሊ ሰርታችሁት ብታልፉት በኋላ ላይ ነጥባችሁ ይወርዳል ማለት ነው። 1.5 መሆኑን ብታውቁ ግን ታይም ወስዳችሁ በትክክል ምርጫ ጥያቄ ላይ ፎከስ አድርጋችሁ ትሰራላችሁ ማለት። ስለዚህ ዳይሬክሽን ማንበብ በጣም ወሳኝነት አለው ማለት ነው። ከዛ ዳይሬክሽን አንብባችሁ አሁን ወደ ጥያቄው ገባችሁ ማለት ነው። ወደ ጥያቄው ስትገቡ መጀመሪያ እኔ የማደርገው ነገር ምንድነው? ሾርት አንሰር ነው የምጀምረው። መጨረሻ ላይ ምናልባት ጻፉ ጥያቄ ካለ እሱን ነው የምሰራው። ምክንያቱም ቶሎ ከጭንቅላቴ ሊጠፋ የሚችለውን ነገር ቶሎ አድርጌ መጻፍ ስለምፈልግ ማለት ነው። ሾርት አንሰር ደግሞ ግዴታ ጭንቅላታችሁ ውስጥ መያዝ ይጠይቃል ማለት ነው። ስለዚህ እነሱን መታ አድርጋችሁ ቶሎ ሰርታችሁ ወደ ላይ ትወጣላችሁ ማለት ነው። ወደ ላይ ከወጣችሁ በኋላ የምትችሉትን ጥያቄዎች ቶሎ ትሰራላችሁ። ከሰራችሁ በኋላ የማትችሉትን ኦር ምልክት አድርጋችሁ ልታልፉ ትችላላችሁ፣ በሆነ መንገድ ትተውታላችሁ ማለት ነው። ፕላስ ደግሞ ይሄ ጥርጣሬ የሚገባባችሁ ለምሳሌ አንዳንድ ጊዜ አንዳንድ ሰው ምን ያደርጋል? የሆነ ነገር ይሰራና ይሰርዘዋል፣ ከዛ መልሱ ራሱ ይሆናል ማለት ነው። እርግጠኛ ሆነ የምነግራችሁ ነገር እናንተ በዛ ነገር እውቀት ካሌላችሁ የመሰላችሁትን ሙሉት አትሰርዙት፣ ዝም ብላችሁ ውጡ ማለት ነው። ሌላው ነገር ምንድነው? ምናልባት የማታቋቸው ጥያቄዎች ሲኖሩ እንዴት አድርጋችሁ ገስ እንደምታደርጉ ነው። ያው የሆነ ሃክ ወይም ቲፕ ነገር ልነግራችሁ አይደለም፣ ግን ሞስትሊ መልስ ሊሆኑ የሚችሉ ነገሮችን ልንገራችሁ። ለምሳሌ ከምርጫ ውስጥ ረዘም ያለ ነገር ካለ እሱ መልስ የመሆን እድሉ ከ60% በላይ ነው። ሌላው ደግሞ ዲ ኦል ኢነን ምናምን ያለባቸው ጥያቄዎች አብዛኛው እነሱ የመሆናቸው እድል ሰፊ ነው። ሶ ቢና ሲ ደግሞ አብዛኛውን ጊዜ ሪኮመንድ ይደረጋል ማለት ነው። ይሄን ስላችሁ ደግሞ መልሱ ይሄ ነው ሳይሆን ምናልባት በጣም ያቃታችሁ ጥያቄ ከሆነ ገስ ስታደርጉ ሳይንቲፊካሊ ገስ እንድታደርጉ ነው ማለት ነው። ከምርጫና ከትሩ ፎልስ ጥያቄዎች ምናልባት ኮምፔር ስናደርገው ትሩ ፎልስ ጥያቄዎች ኦፕሽኑ ወይ ትሩ ወይ ፎልስ ነው፣ ሁለት አማራጭ ስለሆነ ምናልባት የተሻለ የሚያደርገው ነገር ይኖራል። ነገር ግን ለአንዳንድ ጥያቄዎች ደግሞ ምርጫው ሰፋ ማለቱ የተወሰነ አንግል መርጠን እንድንሰራ ሊያደርገን ይችላል ማለት ነው። ስለዚህ በደንብ ፎከስ አድርጋችሁ የጥያቄውን ይዘት በማየት እዛው በጥያቄዎቹ ሳይንቲፊክ የሆነ ጨዋታ መፍጠር ነው ማለት ነው። በዚህ መልኩ ከሰራችሁ በእመኑኝ ቢያንስ አቬሬጅ የሆነ ውጤት ልታመጡ ትችላላችሁ ማለት ነው። ሌላው ክፍል ፈተና ውስጥ ምናልባት በጣም አትጨናነቁ። ዲፕ ብሪዚንግ ማድረግ የተሻለ የሆነ ለእናንተ ጭንቀታችሁን ሊቀንስላችሁ የሚችል ነገር ሊያመጣላችሁ ይችላል። ከዛ በኋላ ደግሞ መልስ ከሰራው በኋላ ምን ያህል ጊዜ ልቆይ የሚለው ደብል ቼክ አድርጉ። በደንብ አድርጋችሁ የሰራችሁትን ጥያቄ ቼክ አድርጉ። ትክክል ከሆነ ግን ምንም ያክል ሰዓት እናንተ ፈተና ውስጥ ለመቆየት የምትገደዱበት ሁኔታ የለም። ስለዚህ የሰራችሁትን ሰርታችሁ ከመፈተኛ ክፍል መውጣት ነው ማለት ነው። ከመፈተኛ ክፍል ከወጣችሁ በኋላ ያው አብዛኛው ተማሪ የሚያደርገው ምንድነው? የፈተናውን መልስ እያመሳከረ ያያል፣ ወይ ይናደዳል ወይ ደግሞ ይደሰታል ማለት ነው።
ይሄን የማድረግ ሱስ ያላዘው ካልሆነ በቀር ይሄን ነገር ባታደርጉት የተሻለ ነው። ቢኮዝ ሪዛልታችሁ ምንም የሚቀንሰው ነገር የለም ማለት ነው። ስለዚህ ውጤት ሲመጣ ታዩታላችሁ። ያኔ የሚስተካከል ነገር ካለ የምታስተካክሉት ይሆናል። በተለይ ፋይናል ጀምራችሁ መካከል ላይ ሆናችሁ የፈተና መልስ የምታዩ ልጆች ነገ ለምትፈተኑት ፈተና ችግር መፍጠር ነው የሚሆነው። ስለዚህ ጭንቅላታችሁ ጥሩ ስሜት እንዲኖረው የተፈተናችሁትን ፈተና ወጥታችሁ ቼክ አታድርጉ ማለት ነው። እስከዚህ ሰዓት አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጠቃሚና እነዚህን የመሰሉ ቪዲዮዎችን ወደፊት ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። የቴሌግራም ቻናል አለኝ። የቴሌግራም ቻናሉን ጆይን በማድረግ አሪፍ ነገሮች በየቀኑ ለእናንተ እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ እመኛለሁ። ባባይ